ከመሬት በታች ነው ወደ 7 ግዛቶች ያሉት ዓለም አለ ነው ማለት ነው። በላይ ሳይሆን ወደ ታች ነው የምንወርደው ማለት ነው። ከመሬት በታች ወር ዋሻ ውስጥ የሚኖሩ ሌሎች ትውልዶች አሉ። 7 ሰማያት ብቻ ሳይሆን 7 ምድሮች አሉ ነው። ባዶ ቦታ ነው። በጣም አስፈሪ። ቀይ ምድር ላይ ሲመጣ ቃኤልን፣ አቤልን፣ ሴትን የወለደው እዛ ምድር ላይ ነው እና በኋላ ትልቁን የብራና መጽሐፍ አግኝቼ ማንበብ ጀመርኩ። በጣም ብዙ ሺህ ገጽ ነው። ቅድስት ድንግል ማርያም ታሪክ የሚገልጽ ነው። በጣም ሰፊ መጽሐፍ ነው እና እዛ ውስጥ ስገባ ለካ ሊቃውንቱ መተርጉማኑ ከዛ ነው ወስደው የጻፉት። ብዙ ሺህ ገጽ ነው ብያለሁ። በጣም ትልቅ መጽሐፍ ነው። ብራናው መልአኩ የመራት ስትሄድ ነው የሚለው። ከመሬት በታች ነው የሚለው እሱ። ከምድር በታች ያለው ሊንበርከክ አይደለም የሚለው 14 ኪንግደም አሳያት ይላል። ተጽፎ ያለ ነገር ነው። በተለይ እንደኔ አይነት ሰው ይሄን ሲያገኝ ደስ ይለዋል። ምክንያቱም ብዙ ነገር እንደመረምር በር ይከፍትልኛል ማለት ነው እንጂ እንትን አይለኝም። 14 ኪንግደም አሳያት ነው የሚለው። የተለያዩ ህብር ያላቸው እና ካል ፍጥረት ነው የሚላቸው። ካል ፍጥረት ኤሊያን እንደማለት ነው እንግዲህ ሌላ። ለዚህ ነው ከምድር በታች ላለው ሁሉ የተቀረጸ ነገር አታድርግ የሚለው። እንደገና ደግሞ የውቅያኖስ ሴንተሩ ላይ መሃሉ ላይ ደግሞ እንደገና 14 ኪንግደም ነው የሚለው። ደግሞ እኮ ስርወ መንግስት ማለት ነው አሳያት ይላል። ከዛ ወጥቶ ደግሞ ወደ ሌላ ዓለም ይወስዳታል። እና ኢቭን እነዛ ቦታዎችን ስትሄድ ያየቻቸው ያለፈችባቸውን ቦታዎች ይጽፋል። እንዳነበበ ሰው የዓለምን ጉዳይ እንዳየ እነዚህ ቦታዎች እዚህ ቦታ መግቢያ ሊኖራቸው ይችላል ብለህ ሁሉ ልታስብ ትችላለህ። እና በጣም ሰፊ ነገር ነው ያለው ማለት ነው። ኦልሞስት 28 ስርወ መንግስት አርጎ ይጽፋል። ከምድር በታች ያለው ሁሉ ይንበርከክለት የሚላቸው እነሱን ነው ይላል። ይሄ በጣም አስገራሚ ነው። ሌላው አንድ ትልቅ መጽሐፍ አለ። መጽሐፈም ዜና ምስጢር የሚል ነው። ወደ ከ800 ገጽ በላይ ነው። የግዕዝ መጽሐፍ ነው። እስካሁን የተተረጎመ መጽሐፍ አይደለም እና ስለሌላ ከዚህ ዓለም ውጪ እና በምድር ውስጥም ስላሉ ፍጡራን የሚናገር መጽሐፍ ነው። ይሄ መጽሐፍ ቆይቷል ካነበብኩት እና በጣም ከባድ ነበረ ለኔ። እንዳለ መስጦኝ ግዕዙን ነው ማነበው። አንድ የተወሰነ ቀናት ፈጀብኝ እና በጣም ሳነብ በጣም ወደ ውስጥ ገብቼ አንብቤ ስለነበር ይመስለኛል። ብዙ አይነት ፍጡራን ለምሳሌ በእንቁ የታነጸ ፀሐይ የሌለባት ዓለም ይጽፋል። ዝርዝሩን ይጽፋል። እዛ ስለሚኖሩ ፍጡራን ይጽፋል። እንደገና በጣም ግዙፋን ፍጥረታት እየታደሱ የሚኖሩ ፍጡራን ያለበትን ዓለም ይጽፋል። እንደገና ደግሞ ከፀሐይ አንጻር ያለች ብዙ አይነት የተለያዩ ፍጡራን የሚኖሩበትን ዓለም ይጽፋል። ለምሳሌ አቫታር የሚባል ሙቪ አለ፣ የሚታወቅ ነው። የጄምስ ካሜሮን እዛ ውስጥ ያሉ አይነት ፍጡራን አይነት ጆሮአቸው ረጃጅም አይነት ያላቸው ነገሮች በጣም በስፋት ይጽፋል። የዛሬ ስንት ዓመት የተጻፈ መጽሐፍ ነው። በጣም የቆየ እኮ ነው። ግዕዝ ብቻ ነው። ይሄን አንብቤ በጣም ከባድ ነበረ ለኔ ነው። ግራ እንትን ይልሃል። ይህ ብቻ ሳይሆን ብሔረ ብፁዓን የሚባል ዓለም እንዳለ 1000 ዓመት የሚኖሩ ሰዎች ያሉበት ዓለም በጣም በስፋት ይጽፋል። ለምሳሌ እነ ኤልያስ እነ ሄኖክ እነ እዝራ ሞትን ሳያዩ ተሸጋግረዋል። በተመሳሳይ መልኩ በተለይ 10 ነገደ እስራኤል የተሰወሩት የት እንደጠፉ አይታወቅም። እነሱ ጭምር እንደገቡ ወደዛ ዓለም በጣም በስፋት ይጽፋልና ሌላ እንትን ነው ማለት ነው። ከፍ ያለ ደረጃ ያደርሰዋል። ሌላው በጣም የሚገርመው ለምሳሌ የቤሄሞትና የሌዋታን ታሪክ ሰምታል። መሬት እንደዚህ የከበቡ ፍጡራን አሉ የሚል ነገር አለ በተለያዩ ዓለማት ትውፊት። በኢትዮጵያም በስፋት ይነገራል። ቤሄሞትና ሌዋታን የት አካባቢ ነው ያሉት? አሁን ምድርን እንደ ቀለበት ዙረዋታል ከተባለ አሁን ደግሞ ባለው ነገር ካልታየ በሳተላይት ጋድዚላ ቨርስ ኮንግ ደግሞ ሙቪው ይሄንን ነው የሚያሳየው። የቤሄሞትና የሌዋታንን ታሪክ ነው ያመጣው በሙቪ ደረጃ እና $571.9 ሚሊዮን ነው ያስገባው። ስንት 500 ነው? 571.9 ሚሊዮን። ቢያንስ እኮ እነሱ ፊልም አድርገው እንኳን ዶላር ያፍሱበታል። ታውቃለህ ታሪኮቻቸው በቃ ምንም የሚንቁት ነገር የለም። በጥናት ሪሰርቸሮች ሪሰርች ያደርጋሉ። ባይሆን እንኳን ፊልም አድርገው ገንዘብ እኛ ግን ተረት ነው እያለ ይስቃሉ። ምንም እንትን ነው የለውም። ንቃተ ህሊናው አንድ ነገር ስትሰማ እኮ ፊክሽን ልታረገው ትችላለህ፣
ሙቪ ልታደርገው ትችላለህ፣ ቲያትር ልታደርገው ትችላለህ፣ ልቦለድ ልታደርገው ትችላለህ። በዛ ሁሉ ደረጃ እኮ ኢንካም ልታመጣበት ትችላለህ። ይህንን አለማየት ማለት መታወር ማለት ነው። ኤኒዌይስ እዛ ላይ ምን ይላል መሰለ ሄኖክ በ16ኛው ምዕራፍ 12ኛው ቁጥር በዚያችም ቀን ሁለቱ አንበሬዎች ነው የሚለው አውሬዎች፣ ትልቅ አውሬዎች ይለያያሉ። ሌዋታን የምትባለው እንስታይ አንበሪ ከውሃዎች ምንጮች በላይ በባህሩ ጥልቅ ትኖር ዘንድ ትለያለች። የማይታየው ምድረ በዳ በደረቱ የሚይዝ ስሙ ብሄሞት የሚባለው ተባዕት አንበሪም ይለያል። የቦታውም ስም ጻድቃንና የተመረጡት በሚኖሩበት የመናፍስት ጌታ ለፈጠራቸው ሰዎች መጀመሪያቸው ከሆነው ከአዳም 7ተኛ የሆነ አያቴ በተወሰደበት በገነት ምስራቅ ያለ ዴንዳይን ይባላል። ቦታውን ሁሉ እኮ ጠቁሙታል። እና አዳም የተወሰደበት ቦታ አለ ማለት ነው። በገነት ምስራቅ ያሉ እነዚህ አይነት ነገር ነው የሚለው። ዕዝራ ሞትን ሲያይ ተሰውሯል። እሱም ስለ እነዚህ ፍጡራን ጽፏል። ያን ጊዜ የፈጠርካቸውን ሁለቱን እንስሳት ጠበቅ። የአንዱን ስም ብሄሞት አልከው፣ የሁለተኛውን ስም ሌዋታን አልከው። በየራሳቸው ለየሃቸው። የናጌ ውሃ ያለበትን ያን 7ተኛውን እጅ ሊወስናቸው አይችልም። 4 ተራሮች ባሉበት በዚያ እርሱ በውስጡ ይኖር ዘንድ ለብሄሞት ከ6ቱ እጅ አንዱን እጅ የብስን ሰጠኸው፣ ለሌዋታን የባህሩን 7ተኛ እጅ ሰጠኸው ይላል። ስለዚህ ምድር ወደ 7 ክፍል እንደተከፈለች ብሄሞት የሚባለው በጣም አስፈሪ አውሬ እንዳለ፣ ሌዋታን የምትባል ደግሞ እንስታይ አውሬ እንዳለች፣ አንበሪ እንዳለች፣ እሷ ደግሞ በባህር ውስጥ እንዳለች ነው የሚጽፈው። ስለዚህ ሌላ 7 ክፍል አለ ነው የሚለው። በተለይ ኤጲፋኒዎስ የሚባለው በድምፅ የሚገሉ ግሩማን አራዊት ያሉበት ቦታ አለ ይላል። ይህም ከባድ ሀሳብ እኮ ነው። እንግዲህ እነዚህ የስነ ፍጥረት መጻሕፍትን ከመረመርን ብዙ ነገር የምናየው ነገር አለ ማለት ነው። እና የኢትዮጵያ ጥንታዊ ሰነዶችም በዚህ ደረጃ በጣም ብዙ ጽፈዋል። ስለዚህ እዚህ ላይ ጥናት ማድረግ የሚፈልግ ሰው እነዚህን የጠቆምኳቸውን መጻሕፍትን በማንበብ የራሱን ምልከታ ጨምሮበት ሊያዳብረው ይችላል የሚል ሀሳብ አለ። በጣም የሚገርም ሀሳብ ነውና በልቤ የሚመላለሰው ምንድነው እነዚህ ዓለማት መግቢያ በር አላቸው ወይ? እንደው ምድር ላይ የምንኖር ሰዎች የት አካባቢ ነው ወደዚህኛው ዓለም እንሂድ ብንል መሄድ የምንችለው? እሱን አይ ቲንክ በቀጣይ ክፍል ብንወያይ ምን ይመስልሃል? ጥሩ ይመስለኛል። እንግዲህ የሚታሰቡ ቦታዎች አሉ። ለምሳሌ ይህን ሀሳብ የሚያቀነቅኑ ኦር ይህን ሀሳብ የሚደግፉ ሰዎች እነዚህ ፍጡራን በምድር መግቢያ መውጫ አላቸው የሚል ሀሳብ አላቸው። በተመሳሳይ መልኩ ባህር ላይ እንደውም ባለፈው ትዝ ይልህ እንደሆነ በባህር ላይ የሚሄድ የሆነ ነገር የሚወጣ ከባህር ውስጥ ተገኝቶ አሜሪካ በጣም ፈጣን የሆነ ብዙ መነጋገሪያ መግለጫ ሲያወጡ አይተህ ከሆነ ትዝ ይልሃል አይደል? እነዛ የወጡት ከውቅያኖስ ውስጥ ነው እና በጣም ፈጣን ናቸውና ምንድነው ይሄ ነገር ተብሎ በጣም ዓለም ሁሉ ጉድ ሲል ነበረ። እንግዲህ አሁን ሜንስትሪሙ ሳይንስ ጂኦሎጂው ይሄንን አይደግፍም። አሁንም አስረግጬ መናገር ያለብን ይሄ እንግዲህ በጥንት ትውፊት በሃይማኖት መጻሕፍት ይሄን ነገር አለ በሚሉ ተመራማሪዎች ዘንድ በስፋት የሚቀርብ ነገር መሆኑን ደግሜ አጠንክሬ መናገር ፈልጋለሁ። ግን ሜንስትሪሙ ሳይንስ አሁን ምን ያህል ታማኝ ነው ዓለም ላይ ነው ትልቁ ጥያቄ። ብዙዎች አሁን የሜንስትሪሙን ሳይንስ ጥያቄ ውስጥ የሚከተዋሉ። ሳይንስ አሁን አንድ ጽንሰ ሐሳብ በአንድ ጽንሰ ሐሳብ ሊሻር ይችላል። ባለፈው ስለ ፒራሚዱ ስናነሳ እኮ ኩፉ አነጸው የሚሉ አሉ፣ ከዚህ ዓለም ውጭ ያሉ ፍጡራን አነጹት የሚሉ አሉ፣ በአትላንቲስ ዘመን የነበሩ ስልጡን ህዝቦች አነጹ የሚሉ አሉ። አሁን ደግሞ ከፒራሚዱ በታች የተገኘው እንደ ኮይል የሚመስለው ነገር ጥልፍልፉ ነገር እውነት ከሆነ ማለት ነው። እውነት ከሆነ እኮ ብዙ ሐሳቦችን ይለውጣል ማለት ነው። ስለዚህ ሳይንስ አሁን ባለው ጉዳይ አሁን እስካለንበት ጊዜ ድረስ ክረስት ማንትል ኮር ኮሩም ኢነር ኮር አውተር ኮር ብሎ ደምድሞታል። የሃይማኖት መጻሕፍት ግን እንጦርጦስ፣ በርባሮስ፣ ሲኦል፣ ገሃነመ እሳት፣ መትሕተ ታሕቲት እነዚህ ሁሉን ነገር ውቅያኖስ ውስጥም ከመሬት በታችም አስቀምጠዋል። ስለዚህ እንግዲህ ሁለቱንም ማስቀመጥ ከዛ ደግሞ እንደ ቡፌ የፈለገውን መርጦ መመገብ ደግሞ የሰውየው